ባልሽ ወደ መኝታው ሲጠራሽ ወይም ለግንኙነት በፈለገሽ ጊዜ በፍጹም እምቢ እንዳትዩ። ምክንያቱም የመላኢካዎች እርግማን ይወርድብሻል። ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ ኢዛ ደዓ ረጁሉ እምረአተሁ ኢላ ፊራሽሂ፣ ባል ሚስቱን ወደ መኝታው የጠራት ጊዜ ወይም ለግንኙነት በፈለጋት ጊዜ ፈአበት እምቢ ካለች፣ ፈባተ ገድባነ ዐለይሃ፣ ከዛ ባል ተቆጥቶ ካደረ ለዐነትሀል መላኢከቱ ሐታ ቱስቢ፣ የሰማይ መላኢካዎች እስክታነጋ ድረስ እየረገሟት ያድራሉ። እርግማን ማለት አላህ ከራህመቱ ያርቅሽ እያሉ ዱዓ እያደረጉብሽ እየረገሙሽ ያድራሉ። ይህ የሚሆነው ያለምንም ሸሪዓዊ ምክንያት ሳያምሽ ወይ ሌሎች ምክንያቶች ሳይኖርሽ ባልሽ ጠርቶሽ እምቢ ካልሽ የመላኢካዎች እርግማን በሙሉ ይወርድብሻል። ስለዚህ ጥንቃቄ አድርጊ። ባልሽ በፈለገሽ ጊዜ ፍላጎቱን ሙይለት። እናንተ ደግሞ እንደለመዳችሁት እንዳትንጫጩ። ሐዲሱ ሰሒሕ ነው። ሐዲስ ከማስተላለፍ መቼም ወደ ኋላ አንልም። ሰላሙ አለይኩም ወራህመቱላህ።